አዲስ አበባ ውስጥ በጣም የህዝብ ቁጥር እየጨመረ ነውና ቪዚብል ለመሆን የሆነ አይነት ፓተርን ይፈልጋሉ። ግራ ተጋብቷል አብዛኛው ሰው። ሀቅ ነው፣ ምንም ሊካድ የሚችል ነገር አይደለም። እንደዚህ አይነት ጓደኛ ይሰውራችሁ። ሰላም ቤተሰቦች፣ ዛሬ በሌላ ቪዲዮ ተመልሰናል። የዛሬው ቪዲዮም እንደሚመቻችሁ አንጠራጠርም። በተለያዩ ወቅታዊ ጉዳዮችና ሰሞኑን በተለቀቁ ቪዲዮዎች ዙሪያ ሪያክት እናደርጋለን። እናንተም ይህን አዲስ ቻናል ሰብስክራይብ በማድረግ እንድታበረታቱን ስል እጠይቃለሁ። ወደ መጀመሪያው ቪዲዮ አብረን እንለፍ። ጥሩ በግ ነው ገዛችሁት፣ በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ፣ ጮጓራ ምናምን ሁሉን ከትቻለ። ብልቱስ አለ ወስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታለና በእናትህ ካላመንሽ ነፈትሽ ምን በቁል ፈትሻል። እኔ አታምኝም ማለት ነው። ለድመት አልወድም እሱ ሆነ ነው ካላመጣ አለቅማን አይ ያስኬዳል እንደዚህ ትሰማኛለህ? ጓደኛዬ ነህ። ከታሰርኩ ትታሰራለህ፣ ከተጣላው ትጣላለህ፣ ከተደሰትኩ ትደሰታለህ፣ ከሞትኩ ትሞታለህ። አማራጭ የለም ብራዘር። ምርጫው አማራጭ ነው። ሞቼ ካልሞት መንፈሶኜ መጥቼ አሰቃያለሁ። እንደዚህ አይነት ጓደኛ ይሰውራችሁ። ፌስታሊሽ ነው እንዴ? ነው እኔ እኮ ስራ በሰራ ሸነግማሪ። ኧረ ሻባው ዛሬ ባድርጌ እንዳልክ ፈጣሪ ያሰቅቶታል ነው። ኧረ ያ ሽማግሌ ማይበል አተ ዛሬማ ባድርጌን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራት። እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? አንተ ሌባ አንተን እኮ ነው ፍራንክ ላረግህ እኮ ነው። አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ እንደዚህ አሁንም ፍራንክ ሊያረገኝ ነው። ምንድነው ይሄ ልጅ? ሪያሽ በቃ አሁን እኮ ባልበላ ጠብ የከተማልኝ ነው ሸፈንፈን አቦቶ ለሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀለ ወስደው እንደ ስልኬ ይሄ በፕራንክ ሰበብ እየተሰሩ ያሉ ፌኮችን ነው የሚያስረዳን። መባነን አለብን የምር። የአዲስ አበባን ህይወት የምትመኘው ወንድሜ ይሄን ቪዲዮ ይው። ተቀጥሬ ሰርቼ ቤት ክራይ ከፍዬ ጠዋትና ማታ በትራንስፖርት እጦት ወገቤ እስኪንቀጠቀጥ ተገትሬ እንደ አምቡላንስ 24 ሰዓት አገልግለህ ምንም ትርፍ የለም። ለቤትህ ሳትደርስ ይጨልማል፣ ሳተኛ ይነጋል። ህይወት ሁሉ ሩጫ ነው። ሰዓቱ አይንህ እያየ እላህ ላይ ይሮጣል። እድሜህም በዛው ልክ አንድም ነገር ሳትሰራ ብዙ ነገር ያልፋል። እንደዚህም በትራንስፖርት ትሰቃያለህ። አሰሪህ ደግሞ የታባክ አርፍደሃል ብሎ ከደሞዝህ ሊያባርርህም ይችላል። ራሴ ደውጣለሁ ብለህ የምታስብ ከሆነ ይሄ ነው ቪዲዮ። አሁን በተለይ አዲስ አበባ ውስጥ በጣም የህዝብ ቁጥር እየጨመረ ነውና በተለይ ከተለያዩ የኢትዮጵያ ክፍሎች ፍልሰት አለ መሰለኝ። በጣም የህዝብ ቁጥር ጨምሯል። በዛ ላይ ደግሞ በጣም የትራንስፖርት ችግር በጣም ነው የሚያማርረውና አዲስ አበባ ለመስራት እያሰባችሁ ያላችሁ ሰዎች ብዙ ሀስል እንዳለው አስቀድማችሁ እንድትረዱ ለማለት ነው ይሄ ቪዲዮ። ቴንክ ዩ። ያላችሁ የአብዛኛው ሰው ህይወት ያለበት ሁኔታ ላሳያችሁ። አሁን ላይ ህይወት አሁን ትሄዳለህ፣ ትቆማለህ። እዚህ ላይ ቁም ነገር ይሁት ግን ቆመናል። ሙሴ ሰለሞን ሰሞኑን እንደሰማችሁት በህገ ወጥ የሰዎች ዝውውር ተጠርጥሮ እስር ላይ ነው የሚገኘውና አንዱም ይሄ ቪዲዮ ይመስለኛል ለእስር የዳረገው። አብዛኛው ሰው ያለበት ሁኔታ ነው። በቃ ግራ ተጋብቷል አብዛኛው ሰው። ሀቅ ነው፣ ምንም ሊካድ የሚችል ነገር አይደለም። ለምንድን ነው ግን ኔትወርክ አዝጓችሁ ስልክ እያወራችሁ ይሰማሃል ስትሉ ይሰማል፣ ከዛ በኋላ ቀጥሎ የሚያወሩት አረፍተ ነገር ግን አይሰማችሁ? ምንድነው ይሰማሃል የምትለው አቃል የሆነች ማጂክ ወርድናት? ምንድነው ለየት የሚያረጋት ነገር ያለው? ምክንያት እኔ ብቻ ነኝ ነገር ላይክ እውነቱን ነው። ልክ እየተደናቆራችሁ ነው። ይሰማል ስትል ይሰማል፣ ቀጥሎ የሚያወራው ነገር አይሰማም። በቃ እቺ ለምደናት ነው መሰለኝ ይሰማል ምናምን ነገር ስልክ ሲቆራረጥ ይሰማል እንባባል የለ በቃ እሱ ቢቆራረጥም ኦልሬዲ ይሰማል ለማለት እንደሆነ ስለምንረዳ አሁን እንላለን። ቀጣዩ ነገር ግን አይሰማንምና ለዛ ይመስለኛል። ግን እውነቱ እኔ ጋርም አለ ይሄ ነገር።
ሰላም ነው ብራዘር? ሰላም ነኝ። 1 ሚሊዮን ብር ይሰጥ ብትባልና አረጋዋል 1 ሚሊዮን ብር ይሰጥ ብትባልና አረጋዋል ቆየው ጥያቄው ልጠይቅህና መጀመሪያ ከዛ በኋላ መልስ ትሰጠኛለህ። እሺ ገብቶኛል እኮ ገብቶኛል። አዎ እኮ ጥያቄው 1 ሚሊዮን ብር ይሰጥ ብትባልና ምንም ችግር የለውም አረጋዋል። አዳምጠኛ መጀመሪያ ቆይ ጥያቄውን ልንገርህ። አዳምጠው 1 ሚሊዮን አልከረክ አረጋዋለሁ ችግር የለውም። ቆይ ልንገርህ ጥያቄውን አዳምጥ። ጥያቄውን ስማ መጀመሪያ። ይሁንም አረጋዋለሁ 1 ሚሊዮን አትሰማው ብቻ 1 ሚሊዮን ስጠው እንጂ ምንም ነገር አድርገ ያልከውን ነገር ከማድረግ ወደ ኋላ ይልሽ በጣም ችግር ላይ ነው ያለው። ብዙ ሰው አሁን በዚህ ሰዓት እንደዛ ብላችሁ ብትጠይቁት ምንም ነገር ያደርጋል። አይ ቲንክ ህይወታቸውን ላይ ያጠፉ ይችላሉ እንጂ የማያደርጉት ነገር የለም። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታዬ ይሄንማ መጥቼ ነው የምነግርህ። መጥቶ ካልነገረው ሄዶ ካልነገረው ምንም ተነግሮ ራሱ አያልቅ። አብራርታችሁ ራስ ጨርሳላችሁ። ይሄ ሁሉ ነገር ተደራርቦባችሁ በስመ ቆይ አሁን ስለ ብረት ገፊዎች ምን ያልኩ አሪፍ ቆይ እኔ ነቲንግ ፐርሰናል ባይዘው ጥያቄ ነው። እሺ የሆነ ብረት ይገፋናው ሲያሳይ እቺ እኔ እኮ ይሄኛል እቺ ምንድነሽ? እቺ what is this አትገባኙ ገብርኤል ይሄኛም የሰሩት ነው የመጣ ነው ያስታውቃል። እቺ ምንድነሽ ነው ብረት እኮ ነው። እቺ ምንድነች? እቺ አይ ቲንክ ግን ሲመስለኝ ማለት ነው አንዳንድ የሰውነት ጡንቻዎች የሆነ ቪዚብል ለመሆን የሆነ አይነት ፓተርን ይፈልጋሉ መሰለኝና ምንም ራሱ ኖርማል የነበረ ፊዚካል ስታዩት የቦዲ ቢልደሮች ማለት ነው የሆነ ነገር አድርገው የሆነ ነገር ሲያደርጉ ልክ እንደዚህ እንዳለው ማለት ነው የሆነ ክፍል ፍልፍል ይላልና ለዛ ይመስለኛል። ጀለስ ግን አልገባትም ምንድነው? እኔም ልክ ካልሆንኩኝ ንገሩኝ እስኪ ኮሜንት ላይ እስኪ ለምንድን ነው እንደዚህ የሚያደርጉት አስረዱ። ለመጨረሻ ጊዜ አርሰናል ዋንጫውን ሲበላ የነበሩ ክስተቶችን እንመለከታለን። ቴዲ አፍሮ የአስቴር አወቀ አጃቢ ሙዚቀኛ ነበር። ላሚን ያማል መወለዱን ተውት፣ የላሚን ያማል እናትና አባት ጭራሽ አይተዋወቁም ነበር። ቴሬናም የሚለው የሰልማን ካን የሚያብድበት ፊልም አልተለቀቀም ነበር። ፔፕ ጋርዲዮላ ጸጉር ነበረው። ዚዳን ራሱ እግር ኳስ ይጫወት ነበር። ስኔክ ጌም በኖኪያ በተን ስልክ መጫወት በጣም የእርድና ጥግ ነበር በዛ ሰዓት ማለት። ሃላንድ፣ ኤምባፔ፣ ፊልፎድን አልተወለዱም ነበር። በጣም የሚያስገርመው ፋክት ደግሞ ሚያ ከሊፋ ቨርጅን ነበረች። የአርሰናል ደጋፊዎች እየሰማችሁ ነው ጉዳችሁን ምን ያክል ሩቅ እንደሆነ ዋንጫ ከበላችሁ። አይ ቲንክ ግን ዘንድሮ የመብላት ሰፊ ቻንስ አላችሁ። ነገሩ አምናም ታቻምናም ሰፊ ቻንስ ነበራችሁ መሰለኝ ዋንጫ የመብላት። ነገር ግን እስኪ እናያለን ትበላላችሁ። ራሴን ልቻል ብለህ ከወላጅ እናት ቤት ወጥተህ ከሽንት ቤት አጠገብ ስትከራይ ያረለ ራሴን ልቻል ብለህ ስትወጣ ብዙ ሀስል አለ ከፊት ለፊት የሚያጋጥምና እሱን አስበህ መውጣት ያለብህ። ልክ እንደዚህ ልጅ ከሽንት ቤት ጎንም ልትከራይ ትችላለህ፣ አይታወቅም። ቢዝነስ ፕላን ዊዝ ብሮ 2026 Что за бизнес, сука? 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 አሁን አእምሮዬ ላይ ምን እንደመጣ ታውቃላችሁ? ያቺ ሜሬሙ ምናምን የምትለው ክላሲክ ከኢንዲያን ሬስቶራንት ትከፍታለህ፣ ከጎን ቅልቅል አድርገህ ትሰጠዋለህ የሆነ ነገር፣ ከዛ ወደ ታምቡ ይወጣል፣ ከጎን ሆስፒታልም ትከፍታለህ። አንድ ላይ ቢዝነስ ሰመረ ማለት ነው። ይመጭ Geliyor. Hadi! Dur be! Dur be! Aslanlarım benim be! Dur! Attık golü! Öne geçtik!
በጣም ስሜታዊ ከሚሆን ሰው ጋር ኳስ አብራችሁ አትዩ። እንደ ጀለስ ቲሸርቱን ቀዶ ነው እንደ ባንዲራ የሚያውለበልበው። በስመ ዋትስ ሃፕኒንግ ምንም የሚያውቀው ነገር የለም። የሰውየውን የተንኮል ጥግ ማለት ነው። በስመ አብ እንደዚህ ተንኮለኛ ሆነው ያደርጋሉ ብላችሁ የምታስቧቸውን ልጆች ካሁኑ በኩርኩም እየቀወራችሁ አደብ አስገዟቸው። ኤኒዌይ ቤተሰብ የዛሬው ቪዲዮአችን ይህንን ይመስል ነበረ። የቪዲዮ ስብስቦቻችን እንደተመቿችሁ እንዲሁም እኔ የሰጧችሁ ሀሳቦች እንደተመቿችሁ አልጠራጠርም። እናንተ የምትጨምሩት ሀሳብ ካለ ደግሞ ኮሜንት ላይ ሀሳባችሁ እንድታስቀምጡልኝ ስለጠይቃለሁ። ዛሬ ሪከመንድ የማደርጋችሁ ፊልም ሃይስት ቱ ሎወስት ይባላል። በቅርቡ የወጣ ፊልም ነው። እንደሚመቻችሁ አልጠራጠርም። ይህንን ፊልም ተጋበዙልኝ፣ ትወዱታላችሁ ብዬ አስባለሁ። ቻው